አንዳንዴ ህይወት ውስጥ እንዲህ ያጋጥማል። ደስታ ያልከው ተስፋ ጣትን ያስቆረጥማል። እንዳሰብከው ሳይሆን አንተ እንደጠበቅከው አጋጣሚው ክስተት ነው የሚማርከው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የወለየዋ የእናቴ ናፋቂ ቤተሰቦች አህለን ወሰህለን፣ እንኳን ሰላም መጣችሁ። ወደ እኔ ቻናል ስትመጡ በላይክ በሸር እያንበሻበሻችሁኝ ከች በሉልኝ። እወዳችኋለሁኝ። አንዳንዴ ህይወት ውስጥ እንዲህ ያጋጥማል። ደስታ ያልከው ተስፋ ጣት ያስቆረጥማል። እንዳሰብከው ሳይሆን አንተ እንደጠበቅከው አጋጣሚው ክስተት ነው ህይወት የሚማርከው። ህይወት እንደዚህ ነች። ሚስጥሩን ካወቅከው ለትልቅ ዓላማ ሁሌ የምትመኘው ፍጹም ተቃራኒ ሆኖ ነው የሚገኘው። ከጎንህ ላይ በርቶ ላንተ ይጨልማል፣ ወደ አንተ ሲዛመት እንቅፋት ይቆማል። የዱንያ መከራ አንዳንዴ ያማል፣ ግን በጣም ይገርማል። ሌት ከቀን እየጣርክ ትርፍህ ድካም ሆኖ ያቀድከው ያለምከው ከውስጥህ ታዳፍኖ ነገ በሚል ተስፋ ይኖራል ታፍኖ። መጣ ያልከው ቀርቶ ደግ ያልከው ከፍቶብህ፣ ታማኝ ያልከው ወዳጅ ፊቱን ሲያዞርብህ ህይወት ይቀጥላል ማለት ነው ያለብህ። ታማኝ ያልከው ወዳጅ ፊቱን ሲያዞርብህ ህይወት ይቀጥላል ማለት ነው ያለብህ። ህይወት ይቀጥላል። የሩቅ ሰው ሆኖብህ የኔ ያልከው ወዳጅ ሚስጥረኛ ያልከው ሲሆንህ አሳዳጅ፣ ወደድኩህ የሚልህ ሲሆንህ አስገዳጅ። ከዚህ በላይ ታዳ ምን ነበር አናዳጅ? ውስጥህ ብቸኝነት ተሞልቶ ባዶነት፣ ከራስህ ተጣልተህ ከፍጹም ግልጽነት። ድንግርግር ብሎህ የህይወት ትርጉሙ መቼ ይሆን ስትል የሚገፋው ጉሙ። አንተ ጸጥ ብለህ ሲናገር አልጉሙ፣ በቃ ሁሉም ነገር ስልችት ብሎሃል። በዚህ ሁኔታ ላይ ኑሮ እንዶት ይዞሃል። ከተስፋ መቁረጥ ስር ከጫፍ ቁመሃል። ልብ በል ወዳጄ፣ ህይወት ይቀጥላል። ጨለማን ባናቅ ኑሮ እኮ የብርሃን ዋጋ ባልተገነዘብን ነበር። ማጣትን ኑሮም የማገኘት ትርጉም በቅጡ ባይገባን ነበር። አዎ የደግ ሰዎች ግምት እንዲታቅ የሚያደርጉህ የክፉዎችን መኖር ነው። ሁሉም የሚሆንበት የራሱ ምክንያት አለው። አያችሁ፣ የህይወት ገጾች በብዙና የተለያዩ ናቸው። ሁሉም ገጾች መልካምና ጥሩ እንደሆኑ ግን መጠበቅ የለብንም። የንጋቷን ፀሐይ ለመሞቅ የሌሊቱን ጨለማ በትዕግስት ማለፍ ግድ ይለናል አይደል? እንደ ቤተሰቦች ልብ እንበል። በእኛ መቆም የሚቆም በእናንተ መኖር የሚኖር ቢያንስ አንድ ሰው አለ። ስለዚህም ለፈለግነው ያክል ነገሮች አሰልች ቢሆኑብን እንኳ ተስፋ መቁረጥ የመጨረሻ ምርጫችን እንኳ አናድርገው። ከፈጣሪም አንራቅ። ዛሬ ላይ ማድረግ ያለብንን ከነሱ የሚጠበቀውን እያደረግን ነገን መልካም እንደሚሆን ተስፋ እናድርግ። ማን ያውቃል? ባልጠበቅነውና ባላሰብነው መንገድ ህይወት በራሷ የተቃናች ትሆን ይሆናል። አንዳንድ ጊዜ ዱንያ እንደዚህ ነች። ገና ከጅምሩ የሰው ልጅ ሲፈጠር አላህን ሊገዛ ያለ ምንም ጥርጥር ለዚህ ቅዱስ ተግባር ነበርና ዓላማው አላህን ሊጣራ አምላኩን ሊሰማው በዚህ ቃል ኪዳን ውስጥ ነበር የተስማማው። ግን ምን ያደርጋል
ዱንያ የምትባል ባላንጣ ተፈጥራ ገደል ከተተችን በነፃ ቀጥራ ከጌጣችን ትእዛዝ ከሀቅ አስፈንጥራ መርዛማ ስጦታ በማር እየቀባች ስንቱን ፈተነችው ስንቱን ግራ አጋባች። አይ ዱንያ እንደዚህ ነች። አንዱን ስትወጁ አንዱን ስትጠዩ፣ አንዱ ዘመድሽ ሲሆን አንዱ ጠላትሽ ሲሆን ምንም ሳታውቂው ግራ እንዴት ተጋባሽ። ይዘሽ ሁለት መርዝ አንዱን ምረጥ ያልሽኝ አዝነሽ መሆን ነው ይህንን ያስመረጥሽኝ። ለኔ ግን አንድ ነው ሁለቱም ይመጣል ያንቺ ጭካኔ እንጂ ከሞት ማን ያመልጣል። ህመሜ እንዲቀንስ ስቃይ እንዳይበዛ ሞት ቀብድ ቢሆንስ መኖር አይገዛ። ለሰው አእምሮ ግን ጥያቄ ይገርማል። በሰዎች መጠሪያ የናንተ መኖር ያማል። አንተ ብትባይም አንቺ ብትባይም በአዛኝ እናቶች ስም ምንም ብትቀባበይ ከፊትሽ አይከስምም። በምርጫሽ መሰረት እኔም እመጣለሁ መርዝሽን አውቄ አንዱን እመርጣለሁ። ሁለቱም መሄድ ነው ዓለምን ተሻግሮ ከቦታው መገኘት ለነፍስ ቀጠሮ። ዱንያ እንደዚህ ነች። አንዳንድ ጊዜ ይች ምድር ስንኖርባት ደስታንም ሐዘንንም ሁሉንም ነገር አቀነባብራ የያዘች ናት። ምንም ነገር ሳናደርግ ምንም ነገር ለፈጣሪያችን ሳንገዛ ግን ትተነው እንሄዳለን። ያንን የምንወስነው ግን የገባን ጊዜ ነው። በዚች ምድር ላይ ደስታም እንዳለ ሁሉ መራራም አለ። አንዳንድ ጊዜ የምናደርገው ማወቅ ግድ ይለናል። አላማችንን ማወቅ ግድ ይለናል። የሰው ልጅ ህይወት እንደ ጧት ፀሐይ ነው። ለቤተሰቦቻችን፣ ለልጆቻችን ለምናደርገው ሁሉ ህይወት ባገኘነው አጋጣሚ ልታስደስተን ሁሉ አትችልም። ራሳችን ካልደበር ነው። ራሳችንን በቃ ይች ምድር ቅጣት እንደሆነች አውቀን ነገ ጧት የሚቀበለንን የፈጣሪያችንን የመጨረሻውን ቀን ተስፋ አድርገን በሐቅ ኑረን ስራችንን አሳምረን የምንሄድበት ጊዜ ነው የናፈቀኝ። ህይወት አድካሚ ናት ውድ ቤተሰብ። ህይወት እንዴት ተመኛናት ወይም እንዳስቀመጥናት አትገኝም። በፈለገች ጊዜ ታስደስተናለች፣ በፈለገች ጊዜ ደግሞ ታስለቅሰናለች። ታዲያ ይህንን እያወቅን ለምንድን ነው እኛ እናታችንን ካላህ ጋር የምንጣላው? ከፈጣሪያችን ጋር የምንጣላው? አስባችሁታል? መታሰር፣ መለቀቅ፣ መገደል፣ ይሄ ሁሉ በምድር የሚገኝ ስቃይ ነው። ግን የመጨረሻው ግን አላህ ያብጅልን።
ጌታዬ አንድ ነው እኔም የእርሱ ነኝ እርሱም ከኔ ነው ልሰቃይ በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም የእርሱ ነኝ እርሱም ከኔ ነው ልሰቃይ